በዛሬ ቪዲዮአችን ሪዛልታንት ቬክተር ተሰጥቶን ኮምፖነንቶቹ እንዴት እንደምናወጣ እንመለከታለን። ቅድሚያ ግን ሪቪዥን የምትፈልጉ ተማሪዎች ካላችሁ ሪዛልታንት የሚለው ሀሳብ ምን ለማለት ነው? ሁለት ኮምፖነንቶች ይኖሩና ለምሳሌ ሁለት ፎርሶች ይኖራሉ ወይም ደግሞ ሁለት ቬክተሮች ይኖሩና which means አንደኛውን ለምሳሌ በኤክስ አክሲስ ላይ ያለ ሁለተኛው ደግሞ እንደዚህ በዋይ አክሲስ ላይ ይኖርና ሁለት ቬክተሮች ኑረው ነገር ግን ኢፌክቱ ከሁለቱ ቬክተሮች ጋር ደሴም የሆነ ሲንግል የሆነ ቬክተር መፈለግ ነው ማለት ነው። ለምሳሌ አንድ ሰው ከዚህ ተነስቶ ወደዚህ ቢሄድ በኤክስ አክሲስ ላይ ከዛ ደግሞ ተመልሶ ወደ ላይ ቢወጣ ይህንን ሁሉ ከሚሄድ በቀላሉ ምን ማድረግ ይችላል? ዲስፕሌስመንትን ተጠቅሞ ከዚህ እዚህ መድረስ ይችላል ማለት ነው። ስለዚህ ሪዛልታንት የምንለው ይሄኛውን ሲንግል የሆነውን ኢፌክት ነው ማለት ነው። ይሄኛው ሲንግል የሆነውን ነው። እዚህ ጋር ኤክስ አክሲስ አለን፣ እዚህ ጋር እንዳልነው ዋይ አለ ማለት ነው። ሪዛልታንት የምንለው ምን ለማለት ነው? ሁለት ኮምፖነንቶች ይኖሩና የሁለቱ ኮምፖነንቶች አንድ ላይ በሚጨመቅበት ጊዜ አንድ የምናገኘው ሲንግል የሆነ ለምሳሌ እንደዚህኛው ማለት ነው እንደ አር ሲንግል የሆነ ፎርስ ይኖራል፣ ሲንግል የሆነ ቬክተር ይኖራል ማለት ነው። ያን ነው ሪዛልታንት ቬክተር የምንለው ማለት ነው። ስለዚህ በዛሬው ቪዲዮአችን ሪዛልታንቱ ተሰጥቶን which means ሲንግሉ ፎርስ ተሰጥቶን ሁለቱን ኮምፖነንቶች ማውጣት ነው ማለት ነው። ሪዛልታንት ተሰጥቶን ኮምፖነንቶቹን ለማውጣት ማወቅ ያሉብን ነገሮች ሁለት ቤዚክ ነገሮች አሉ። የመጀመሪያው የካርቲዥያን ኮኦርዲኔት ኮንሰፕት ነው። ይህን ኮንሰፕት ማወቅ አለባችሁ። የትኛው ኳድራንት ጋር ፖዚቲቭ የትኛው ኳድራንት ጋር ኔጌቲቭ ኤክስ ዋይ ይሆናሉ የሚለውን እሱም ማወቅ ነው። ምናልባት ከፈለጋችሁ ኳድራንት 1 እዚህ ያለን፣ ኳድራንት 2 እዚህ ጋር አለን፣ እዚህ ጋር ደግሞ ኳድራንት 3 ይኖረናል። here we have quadrant 4 ማለት ነው። ኳድራንት 1 ላይ በምንመለከትበት ጊዜ ከኤክስ ቫልዩ ነው ከኤክስ አክሲስ ነው የምንነሳው። የኤክስ አክሲስ which is ፖዚቲቭ ነው፣ ዋይም ፖዚቲቭ ነው። የኳድራንት 2 ላይ ደግሞ የኤክስ ቫልዩ ኔጌቲቭ ነው፣ የዋይ ደግሞ ፖዚቲቭ ይሆናል። ኳድራንት 3 ላይ ደግሞ ሁለቱም ምንድናቸው? ኔጌቲቭ ናቸው። በዚህም ኔጌቲቭ በዚህም ኔጌቲቭ ስለሆነ ኳድራንት 4 ላይ ደግሞ ዋይ ኤክስ ፖዚቲቭ ትሆናለች፣ ዋይ ደግሞ ኔጌቲቭ። ይህንን ኮንሰፕት ማወቅ ነው። ከዛ በመቀጠል ደግሞ የትሪጎኖሜትሪ ቤዚክ ኮንሰፕት ሊኖራቸው ይገባል ማለት ነው። የሳይን እንዴት ይፈለጋል፣ ኮስ እንዴት ይፈለጋል፣ እንዲሁም ደግሞ ታን እንዴት ይፈለጋል የሚለውን ይህንን ካወቃችሁ ሪዛልታንት ቬክተሩ ተሰጥቷችሁ ኮምፖነንቶቹን ማውጣት በጣም ቀላል ነው ማለት ነው። የመጀመሪያ ላይ የምናገኘው 30 ዲግሪ ከሆሪዞንታል ተሰጥቶናል። እንዲሁም ደግሞ 20 ኒውተን which means ፎርስ ተሰጥቶናል። ይሄ ሪዛልታንቱ ነው፣ ሲንግሉ ማለት ነው። የእሱን ኮምፖነንቶቹን በኤክስ እና በዋይ አክሲስ ላይ ያሉትን ኮምፖነንቶች መፈለግ ነው። ቀድመን የምናደርገው ምንድነው? ኦሪጂናችን እዚህ ላይ ያደረገን ካርቲዥያን ኮኦርዲኔት ፕሌን ድሮ ማድረግ ነው። እንደዚህ ድሮ እናደርጋለን። ካርቲዥያን ኮኦርዲኔት ድሮ ያደረግንበት ምክንያት የትኛው ኮምፖነንት ኔጌቲቭ ነው የትኛው ኮምፖነንት ደግሞ ፖዚቲቭ እንደሆነ ለማወቅ እንዲያመቸን ነው። ሁሉ ኤክስ ላይ አክት የሚያደርግ ፎርስ አለን፣ ወደ ላይ ደግሞ ወደ ዋይ አክት የሚያደርግ ሌላ ፎርስ አለ ማለት ነው። እዚህ ጋር የዋይ ቫልዩ አለን፣ እዚህ ጋር ደግሞ ኤክስ አለን ማለት ነው። ዋይን ለመፈለግ ምንድን ነው የምናደርገው? ቅድም እንዳልኳችሁ የትሪጎኖሜትሪን ኮንሰፕት አፕላይ ማድረግ ነው። ሳይን 30 which equals to ኦፖዚት ኦቨር ሃይፖትነስ ነው። ምናልባት ከጠፋባችሁ ሳይንን ለማግኘት ሳይን ኢዝ ኢኳልስ ቱ ኦፖዚት ኦቨር ሃይፖትነስ ነው። እንዲሁም ደግሞ ኮስ ለመጠቀም ከፈለጋችሁ ደግሞ ኮስ አጀሰንት ኦቨር ሃይፖትነስ ነው። ምናልባት ደግሞ ታንን የምንጠቀምበት ኬዝ ካለም ደግሞ ታን ደግሞ ኦፖዚት ኦቨር አጀሰንት መጠቀም እንችላለን ማለት ነው። ካልሆነም ደግሞ ያው ሳይን ኦቨር ኮስ እንደማለት ነው። ይህንን በምንመለከትበት ጊዜ ያው ሳይንን ተጠቅመን ምንም ማግኘት እንችላለን። የዋይ ቫልዩን ማግኘት እንችላለን፣ ወይም ደግሞ ዋይ ኮምፖነንታችንን ማግኘት እንችላለን። ኮስን ደግሞ ተጠቅመን ኤክስ እናገኛለን ማለት ነው። ሳይን ኢዝ ኢኳልስ ቱ 30 ኦፖዚቱ ዋይ ነው ኦቨር 20 ዲግሪ ማለት ነው። ወይም ደግሞ ሃይፖትነሳችን እዚህ ጋር እንደምንመለከተው ራይት አንግል እዚህ ጋር ድሮ ስለሚያደርግልን ከሱ ኦፖዚት ዳይሬክሽን የሚገኘው ሃይፖትነሳችን ነው which is 20 ኒውተን እንደማለት ነው። 20 ኒውተን ነው። ለዋይ ሶልቭ ስናደርግ ምንድነው y is equals to ኢንክሪስ ክሮስ ብናደርገው እዚህ ጋር አንድ ብትኖረን y times 1 which is y ነው። ከዛም በኋላ sin 30 times 20 ማለት ነው። ወይ 20 times sin 30 ማለት ነው። ትሪጎኖሜትሪ ኮመን አንግሎችን እንዴት በቀላሉ እንደምናውቅ ባለፈው በሰራሁት ቪዲዮ ላይ መመልከት ትችላላችሁ። ለዛሬ ግን ሰዓት ለመቆጠብ በካልኩሌተር እንሰራለን ማለት ነው። እሺ 20 ታይምስ ሳይን
ሰርቲ ስንት ይመጣል ማለት ነው? 10 ይመጣል ማለት ነው። 10 ይመጣል which is 10 ሶ ዩኒታችን ምንድነው? በሪዛልታንት ቬክተራችን ላይ ነው ዲፔንድ ሆነን ዩኒቶቹን የኮምፖነንቶቹን የምንሰጠው። ይሄ ኒውተን ማለት ነው ፎርስ እንደሆነ ያመለክታል። ኮምፖነንትን ደግሞ ለማግኘት ኮስ እንጠቀማለን which is cos 30 which equals to አጀሰንታችን ማን ነው? ኤክስ ነው። ኤክስ ኦቨር 20 እንደማለት ነው። ሶ ኤክስ which equals to 20 ታይምስ ኮስ 30 ማለት ነው። ሶ ይሄ ደግሞ ምን ማለት ነው? 20 ታይምስ ኮስ 30 which is x is equals to 17.3 ይመጣልናል ማለት ነው። 17.3 ማለት ነው። ስለዚህ የኮምፖነንቶቹ ቫልዩ ይሄንን ነው ማለት ነው የሚመስለው።